ሰላም ጤና ይስጥልኝ እንደምናችሁ የቴዳቲው ቤተሰቦች እንደምን አላችሁ? ያው በእርግጥ ጠፍተናል መሰለኝ ረጅም ጊዜ ሆኖናል። ያው ለመምጣት እየሞከርን ነው። ቪዲዮዋችን እየወጣ አይደለምና ቪዲዮ ላይክ ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ ነው ቪዲዮ ማንኛውም ሀሳብ ያጋችሁትን ነገር በጽፉ ቪዲዮ ላይክ ካረጋችሁ ዩቲዩብ እንግዲህ ሰፖርት ሊያደርገን ይችላል ቪዲዮ ወደፊት እንዲወጣና ድጋፋቸው የለኝ ለማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ በሳምሶን ታደሰ ቤቢ ጉዳይ እንግዲህ ሳምሶን ታደሰና በዳጊ ትዳር እንግዲህ ብዙ ሀሳብ ብዙ አስተያየቶች ብዙ አይነት ነገሮች ተፈጥረዋልና ያው ብዙ አንዳንዴ ያው እንትና ነው ጥፋተኛ እሱ የግላቸው ህይወት ነው እና ያው አንዳንዴ በሶሻል ሚዲያ ላይ ባየነው ብቻ መፍረድ ይከብዳልና በቅርቡ የወጣ ቪዲዮ ነበርና ምንድነው ልጆቹ አባታቸውን ማየት አንፈልግም እንደዚህ አድርገህናል ምናምን በሚለው ጉዳይ ያ ተፈጥሮ ነበርና ያ ብዙ ሰው አስቆጥቷል እና ለምንድነው በምን ጉዳይ ነው እንግዲህ እናትና አባት እንግዲህ ብዙ ጊዜ ብዙ ትዳር ይሰምራል ማለት አይደለም። እንደውም አሁን ላይ በጣም ፍቺ በዝቷልና ያው በግድ ይኑር አይባልም። አንዳንድ ነገሮች ካልተሳኩ መለየትም ይኖራልና ያ መሆኑ ሳይሆን ግን ልጆቹን ሳይድ እንዲይዙ ወይም ደግሞ ልጆቹ ላይ ጥላቻ እንዲፈጠር አድርጋለች የሚል የብዙ ሰው አስተያየትና ያ ደግሞ ልጆቹ ነገ ያው ሴት ልጆች ናቸው። እነዛ ልጆች ነገ አድገው እንዴት ነው ወንድ ራሱ የሚያምኑት? ነገ ህይወታቸው ላይ ራሱ ተጽዕኖ ያደርጋል። አባታቸውን ላይ ያላቸው አመለካከት ወይም በዛ ነገር ውስጥ ልጆቹ ማስገባት ልክ ነው ብዬ አላስብም። እኔ ያው ብዙ ሰው የሚያስቆጣው ያ ነው። ልጆቹ በዛ ጉዳይ ባይገቡ ጥሩ ነበር። ልጆቹ ከዛ ነገር ያው ችግር ሊፈጠር ይችላል፣ ግን ልጆች በማያውቁበት ሁኔታ ነገሮች አሁን አይታችሁ ከሆነ በቅርቡ እንደውም ተፋቶ ለረጅም ጊዜ ቆይቶ የተጋቡ አርቲስቶች ነበሩና እነዛ አርቲስቶች ስለ አንደኛቸው መጥፎ ሶሻል ሚዲያ ላይ ሲያወሩ ሰምተን አናውቅምና አሁን ያ ነገር የጠቀማቸው ነገ መልሰው እንግዲህ አንድ ላይ እንዲሆኑ እንደውም አርቲስቷ ብዙ ችግር ገጥሟት ነበረ። እንደውም ተካሰው ምናምን ነበርና ያ ሁሉ ክስ ግን ከአባታቸው ጋር ያላቸውን ግንኙነት እንዲበላሽ ምናምን አላደረገችም። በጣም በእርግጥ ችግሮች ሊኖሩ ይችላሉ፣ ግን ልጆቹ ያ አስተሳሰብ ያ ችግር ወደ ልጆቹ ማጋባት ነው እንጂ ልጆቹ ያ ነገር ማወቃቸው ለነሱ ጠቃሚ ቢሆን ቢጋሩ ችግር የለውም። ግን ያ ነገር ለልጆቹ ጠቃሚ አይደለም። አይምሮ ብዙ የስነ ልቦና ጉዳትም ሊያደርስባቸው ይችላል ያ ነገር ውስጥ መግባታቸው መስማታቸው። ስለዚህ እንዲህ አይነት ችግሮች ሲመጡ ወይም ችግሮች ሲመጡ ልጆችን ከዛ ነገር ማስወጣት አስፈላጊ ነው ብዬ አስባለሁ። ብዙ ሰውም ያንን ነው ያሰበው፣ ያንን ነው የተናገረው እና ልጆቹ ሳይድ እንዲይዙ ተመርጠዋል ነው ያው እናታቸው ጋር ነው ያሉት ወደ አንድ ሳይድ እንዲይዙ። ያው ሌሎች ችግሮችም ሊኖሩ ይችላሉ ማናቃቸው፣ ግን ቢያንስ ልጆቹን ከዚህ ነገር ቢያርቋቸው አሪፍ ነበር። ለልጆቹ ለአሁን ላለው ችግር ሳይሆን ለልጆቹ ለነገ ህይወት አሁንም ላላቸው ህይወት የተሻለ ነው ያን ነገር አለማወቃቸውና ያ በዛ ጉዳይ ላይ ብዙ ሰዎች የተለያየ አይነት ሀሳብ አስተያየት እየሰጡ ነው። ልክ ናትም ልክ አይደለችም ምናምን የሚሉ አሉ እና በዚህ ጉዳይ ላይ ያሉ አዳዲስ ነገሮችን ይዤላችሁ መጥቻለሁ። ቪዲዮን እያየን እንቆያለን። ማንኛውም አይነት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሲጀመር መጀመሪያ ሙሉ ውክልና በባለቤቱ ስም ነበረ። ከዛም በኋላ ግን አሜሪካ ከሄደ በኋላ አንዳንድ ነገሮች ሲሰማ መጥቶ የኃላፊ በፍርድ ቤት የሆነ ነገር አስደረገ። እሱም ኃላፊነት እንዳለው ማለት ነው። እንዳይሸጥ እንዳይለወጥ አደረገ ቤቱ። በዚህ መሀል ቤቱ ሊሸጥ መጣ ተባለ። ሲጀመር የተባለው መጀመሪያ ምንድነው አሜሪካ ሄደ አገባ ነበር ተብሎ ሲወራበት ሲናፈስበት የነበረው። ከዛም መጥቶ ደግሞ ኢትዮጵያ መምጣቱ ሲታወቅ ደግሞ ቤቱ ሊሸጥ መጣ። ሲጀመር ሰውየው ስለመሸጥ ሀሳብ የለውም በመጀመሪያ ደረጃ። ስለመሸጥ ልክ እንደናንተ ነው ከሚዲያ የሰማው፣ ግን እንዳይሸጥ አሳግዷል። መብቱ ነው። ንብረት ውስጥ ሆነ የኖረበት የወጣትነት ዘመኑን አርት እየሰራ ቲያትር እየሰራ ወይም ደግሞ በትዳር ዓለም ላይ ያተረፉት ሀብት ማንም ተነስቶ አይሸጥም። እኩል ትካፈላለህ ወይ ለልጆች ታስቀምጣለህ። ሀቁ ይሄ ነው። ምንድን ነው የምታወሩት? እውነታው ይሄ ነው። በተቀራ ሰውየውን እየተነሳችሁ እሱ እንደዚህ አትበሉ። የሰውን ቁስል አታውቁ።
የሱን ህመም ስለሱ ማን ሲያወራ ሰምታችኋል? ምን ሲናገሩ ሰምታችኋል? ማንም ዝም ብሎ ነው የሚመለከተው። ስለዚህ ትችታችንንም ልክ እናድርገው። በመጀመሪያ ደረጃ የቤታችሁን ሚስጥር ሚዲያ ላይ አታምጡ። አሁን ከኔ ፍቃድና እውቅና ውጪ የወጣ ቪዲዮ አለ እየታየ ነው ተልኮልኛል ለኔምና እዛ ላይ በመጀመሪያ ህጉ ምን ይላል? አሳ ጎርጓሪ አለች አያቴ። ሰሞኑን እንግዲህ በአርቲስት ቤቢ ላይ አንድ የተለቀቀ ቪዲዮ አለ። እንግዲህ እንደምታዩት እንግዲህ ከኔ ፍቃድ ውጪ ይህ ቪዲዮ የተለቀቀው በሞግዚቴ ነው ትላለች። ተባክሽ አመንሽ ሌላ የለሽም። እንዲህ በተደራጀ መልኩ እንዲህ በተጠና መልኩ እናትሽን ከፊት ለፊት ቁጭ አድርገሽ አንቺ ከጀርባ ቪዲዮ እየቀዳሽ ህፃን ልጅን ራሱ መርዘሽ እኛም ብትወደን ኑሮ ቤቱን አሸጦ የምትል ልጅ አስቀምጠሽ የገዛ ልጁን እንደዚህ አስጠንተሽ በቤተሰብ መልኩ በኢትዮጵያ ህዝብ እንዲጠላ ለማድረግ የላክሹ ቪዲዮ መልሰሽ ደግሞ ከኔ ፈቃድ ውጪ በሞግዚቴ ነው የተለቀቀው። ሞግዚትስ ይህን ያህል ድረስ ለመዳፈር ይህን ያህል ድረስ ለመዳፈር ኬት የመጣ ሞራል ቢኖራት ነው? ያንቺ ሞግዚት የባልሽን ቪዲዮ አንስታ ስትለቀው እኔ አላቅም ሞግዚቴ ናት የምትይው። ሌላ ድራማ የለሽም? እውነት አባቴን እንደዚህ ቆሜ እንትን አልለውም። አሚን ልናደድ ምናምን እችላለሁ። ኃይለኛ ነኝ፣ እናደዳለሁ ምናምን። ግን አሁን ድረስ አባቴን እፈራለሁ። አሁን ድረስ ላይ ሶሻል ሚዲያ ስለሆነ አንዴ ስለወጣውበት ፈጥጬ ወጣው እንጂ ፍለፊቱ ግን ስቀርብ ግን እንዲህ ብንጭቅጭቅ እንዲያርጋ አልልም። የፈለገ ተሳዳቢ የፈለገ ኃይለኛ ብሆን ማለት ነው። እና መጣላታችሁ ደግሞ ሳያንስ ደግሞ ልጆች ፊት ደግሞ የማይሆን ወሬ የምታወሩ ሰዎች እኔ እግዚአብሔርን ቪዲዮን ሳየው በጣም ነው ያዘንኩትኝ። በጣም በቃ እንዴ አስቡት። ሴት ልጅ ምን ጊዜም ሴት ልጅ ወደ አባቷ ናት። ሴት ልጅ አባቷን ትወዳለች። በዛ ልክ ግን ፍለፊት አባቷን ሆና ግን ቤቱን ልትሸጠው ነው አይደለ? ህፃኗ አንድ ፍሬ ህፃን ልጅ ቤቱን ለምን ትሸጥብናለህ? የት ልንሆን ነው? ህፃን ልጅ እንደዛ ማውራት የለባትም። ሪከርድ መደረግ የለባቸውም። ነገ እኮ በትምህርት ቤት እኮ ቡሊ ይደረጋሉ እኮ። እናንተ እኮ እናትና አባቶቻችሁ እኮ እንዴ ለምንድን ነው እሱን የማታስቡት ነው? እኔ እኮ የማይገባኝ ለምንድን ነው የማያስቡትኝ? ልጆቹ በእርግጠኝነት ተመክረዋል። ይሄ ምንም ውሸት የለውም። ልጆቹ የሰሙትን ነገር ነው የሚያወሩትኝ እንጂ ቤት እንደሚሸጥ እንደማይሸጥ በምን አወቁ? እናትየዋ ለልጆቿ ስላወራች ነው። እና ላይክ በእርግጠኝነት ይኸውላችሁ፣ በእርግጠኝነት አንድ ሰው እናትና አባት ሆኖ ቤት ኖሮ ልጆች ኖሯቸው ህሊና ኖሮት አንድ አባት ህሊና ኖሮት ነው ልጆቼ መጀመሪያ ቤተሰቦቻቸው ማሰብ አለባቸው። ልጆቼ ቤቱን ሸጠን የት ሊወድቁ ነው? የት ሊኖሩ ነው? እንዴት ሊሆኑ ነው ብለው ቤተሰብ ራሳቸው ናቸው የሚማከሩት አይደለ? ተመካክረው የሚጠቅማቸውን ነገር ነው ድርሻቸው ነው የሚከፋፈሉት። ወይ ደግሞ ለልጆቻቸው ሲሉ ይኑሩና ሲያድጉ ቤቱን እንካፈላለን ብለው ትተው የሚወጡትኝ። ይሄ መጀመሪያ የቤተሰብ ውይይት ነው። ከዛ በኋላ ነው እንትን የሚሉት። ልጆች ፊት ግን የሚወራና የማይወራ አታውቁም እንዴ? ልጅ 10 ዓመት ሆኖት አንድ አልጋ ሳትለዩ ቤት ውስጥ የሚያወራውን ይሰማል። ወይ እናት ስትመታ ይሰማል፣ ወይ አባት ሲሰደብ ይሰማል። ኬርለስ አባት እንደሆንክ ነው እየታየኝ ያለው። ምክንያቱም ከመጣ ስንት ቀን ነው? አላየሃቸውም ገና። እንዳልኩ ነው ቅድም ጓደኛ ነው የምትሆነው። ዛሬ ላይ አብረህ እየተንከባለልክ ምን እያልክ ምናምን ከእነሱ ጋር እየተጃጃልክ እየተንከባለልክ ምናምን በቃ ያንን ህይወት በጣም ደስ የሚል ነው የሚለው ያንን ማጣጣም ነው ያለብህ። ፍቅር መስጠት ነው ያለብህ። ከልጆች ጋር ትገናኛለህ አሁን ነገ በዚህ ሰሞን ውስጥ አገኛቸዋለሁ። ገና በቅርቡ ነው የመጣሁት። አንተ ኢንተርቪው እስክትደረግ ድረስ ልጆችህን እንኳን አላየህም። እኔ 100% በዳጊ ሳይድ ነኝ። በእውነት ከምሬ ነው የምላችሁ። ከነ ጥፋቷ ከነ ምኗ በዳጊ ሳይድ ነኝ። ስለዚህ እሷም ላይ የሚወራው ነገር እውነቱ ይሁን ውሸት የምናውቀው ነገር የለም። የልጆቹስ የጋራ የሆነ ነገር የግድ እናት ላይ ጫና ተደርጎ
ከአቅም በላይ በሆነ ሁኔታ ልጆች በማሳደግ ስትቦሳቆል ካለችበት ዝቅ ስትል ያ ነው ፕራውድ የሚያደርገን እንደ ወንድ ልጅ ብንችል መታገዝ ነው ያለባት። በሰለጠነው ዓለም እኮ እሷን መስራት ትችላለች ወጥታ እንደ ልቧ ተንቀሳቅሳ። ኢትዮጵያ ውስጥ ሁሉ ጊዜ ለእናት ጫና ተደርጎ 3 ልጆችን አይኖች ሰው አርቲስት ነች መተዳደሪያዋ ነው ናይት ክለብ ሄዳ መስራት የጋራ ስምምነታቸው ነው። ከተጋቡ ጊዜ ጀምሮ የሚያደርጉት ነው። ያወቃት መድረክ ላይ እኮ ነው። ቤተክርስቲያን አይደለም ያወቃት። ቤተክርስቲያን ነው እንደተዋወቁት ስትዘምር ነው እንዲያወቃት። ክለብ ውስጥ ሰራች ደግሞ ዘያየን እኮ ነው ክለብ ውስጥ። እኔ አንድም ቪዲዮ ወጥቷል አየውም ቀሚሷን አውልቃ ቪዲዮ ተሰርቶ ይወጣ። አዎ አድናቂ ይኖራቸዋል፣ ሸላሚ ይኖራቸዋል፣ ብዙ ነገር አለ። ክለብ ሰርታ አምሽታ መምጣት የስራው አንዷ ፊልድ ከሆነ ለዚህ ሀገር ውጭ ሀገር የምንኖር ሰዎች ለሊት ዳይፐር ስንቀይር ጽዳት ስናጸዳ እናድር የለ እንዴ? በሳምንቱ 2 ቀንም ሰራች ሳምንቱንም ሰራች። አንድም ቀን ያጎዶሎ ሆኖ ተነስቶ አያውቅም። ስንለያይ እንደ ምክንያት ሆኖ ልክ ሰው የኢትዮጵያ ሕዝብ አይኖ እንዲህ አይነት ነገር ሲነሳ በጣም በቀላል ሁኔታ አይምሮ ላይ ቶሎ ክሊክ ያደርጋል። ትልቅ የቤት ስራ ሰጥቶ ለመሄድ ነው። አሁን የመጨረሻ የሰይፉ ሾው ላይ ቀረበበት ያ ነው የተሰማኝ። ማናችንም እዚህ ጋር ያስለቀስን ጥለን ብሄር ነው ህይወት ውስጥ እየሳቀ የሚጠብቀን አንዳችም ነገር አይኖርም። 40ውን አልፏል እርግጠኛ ሆኜ የምናገረው። አሜሪካ ውስጥ ተሄዶ የኢትዮጵያ እውቅና ያለ የሚኖር ኑሮ አይጠበቅም። እንኳን ለቅሶ ተጨምረውበት እንኳንም ባገብቶበት ልጆች እየተንከራተቱ ነው እኔ በሷ በኩል ወይም በሱ በኩል የሚባል አማርኛ የለም። ልጆች ናቸው። አሁንም እርግጠኛው የምናገረው ያንን ነው። በቃ ለመግባባት መብታቸው ነው። ልጆች ነገ ያድጋሉ። የቱን ያክልስ የሚያኮራ ሆኖ ነው በዚህ ዘመን ላይ አንድ ኮንዶሚኒየም ሸጠን ካልተካፈለን። ይሄ እኮ በእርግጠኝነት መረጃው ስላለ ነው ይሄንን ማለት። እውነቱንማ ማውራት አለብን። እንዴ ከሌ ታዋቂ ስለሆነ እውነት የሆነ ነገር ሲነገር ደግሞ አንገሽግሽን የሌለ ነገር አይደለም አሁን የሚወራው። አሁን ግን ያበሶ መጨረሻ ላይ በዚህ ሰሞን ላይ ያለው ትንሽ ያሳፍራል። ፍርድ ቤትን ሄዶ በዚህ ደረጃ ልጆች የሚኖሩበትን መተዳደሪያቸው የሆነውን ቋሚ ገቢ እንኳን የላቸው ራስ ወዳድ ካልሆንኩ በስተቀር ተለያይተዋል አይደል? በህግ ተለያይተዋል። የማግባት መብት አላት፣ እሱም የማግባት መብት አለው። ከዚህ በኋላ ማናቸውም አይከለክልም። ከተጋቡ ደግሞ ሌላ ጋር መውለድ እኮ አለ። እዚህ ጋር ግን ይሄን ሁሉ ዘመን አብረዋቸው የኖሩ ልጆችን በትኖ ያ ቤት የሚገባው ለሷ ከሆነ ወንዱ ነው የሚወጣው። ውስጥ ይገባና ምን ይደረጋል? ባህራጅ ይሸጣል በማይረባ ገንዘብ። የሷን ውድቀት ፈለገ። ምንድነው ትርጉሙ ታዲያ? የልጆች ፊሊንጉ ስሜቱ ምንድነው? ለኔ ልጅ ያለ አባቱ ነኝ ብዬ ምኮራ በነገ ጧት የሆነ ቦታ ላይ ሳይ ጂጂ ነገ ትምህርት ተመርቃ ወይ ስትወጣ አይተናል እኮ ብዙ ሰዎችን። ዛሬ ሸጣችሁት ያዛችሁት ነገ ዳቦ ላይ ገዛ ይችላል። ንብረት ለልጆች ትልቅ ነገር ነው፣ መተማመኛ ነው። ማን ያውቃል? ግን ዛሬ ላይ ቆመን የምናወራው ባለ ነገር ላይ ስለሆነ በብዙ ትዳሮች እኮ መፈታታቸው ሳይታወቅ እኮ ልጆች ተምረው እኮ ይጨርሳሉ። ትዳር መፈታቱ ሳይታወቅ በዳግም ጎን አልቆማችሁም። እኛ አሁን እያልን ያለ ነው ሰይፉ ፋንታሁን ራሱ ትክክለኛ ሚዲያ አይደለም እያልን ያለ ነው። ለምን ብትሉኝ ሁለቱም ሚዲያ ላይ አቅርቦ ከዚህ በፊት ኬዛቸውን ሲያሳይ ነበር። ለምን ብቻዋን አቀረበ? የእሱን ገጽታ ገንብቶ የእሷን ማንነት እሷ ናይት ክለብ ስለምትሰራ ናይት ክለብ የሰራ ሁሉ እናቴ ቢዴና ይላል እንጀራ ለእንጀራው ለጉሮሮ ብሎ ነው እንጂ ለልጆቿ ብላ እንጂ በዛ ሰዓት ተሰርታ ወይ ሌላ ነገር ፍላጎት ቢኖራት ቀለቀን ምን ማድረግ ትችላለች። ቆንጅዬ ነች፣ ምንም ችግር የለባት። ጥያቄ ጠየቅነው ጥያቄ አንድና አንድ ነው። ጥሩ ባል ምልክቱ ይሄ ነው ወይ መስፈርቱ?